የቀድሞ የሀገሪቱ ብሔራዊ ባንክ ገዢ ማርክ ካርኒ ከቀናት በፊት ጀስቲን ትሩዶን ለመተካት የተደረገውን የፓርቲ ውድድር በከፍተኛ ድምፅ ሲያሸንፉ በአሜሪካ ምክንያት ያልተረጋጋችውን ሀገሬን እታደጋለሁ፣ ከፕሬዚዳንት ትራምፕ ጋር የገባንበትን የንግድ ጦርነትም ለማሸነፍ ቃል ገባለሁ ብለው ነበር። ማርክ ካርኒ በዚህ ወቅት አሜሪካ ስህተት ልትሰራ አይገባም፣ በንግዱ ጦርነትም ሀገሬ ካናዳ ታሸንፋለች ሲሉም ተደምጠዋል። ማርክ ካርኒ ቃላቸውን ለመሙላት እንዲሁም እየደረሰባቸው ያለውን ጫና ለመቋቋም ከአውሮፓ ሀገራት ጋር መስራትን የመረጡ ይመስላል። አዲሱ የካናዳው ጠቅላይ ሚኒስትር ካርኒ ለይፋዊ የሥራ ጉብኝት ወደ ፈረንሳይና እንግሊዝ ማቅናታቸው ጀስቲን ትሩዶን የተኩት ካርኒ ሀገራቸው በአሜሪካ እየደረሰባት ያለው ጫናን ለመቋቋም ፈረንሳይ እንዲሁም መላ አውሮፓ አስተማማኝ አጋሮቻችን ናቸው ብለዋል። በፈረንሳይ በነበራቸውም ጉብኝት አስተማማኝ አጋርነትን መፍጠር ያለመ ጉብኝት ስለማድረጋቸው ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በኤልዜ ቤተ መንግስት ካናዳ እንደ ፈረንሳይ ያሉ ጠንካራና አስተማማኝ አጋር ያስፈልጋታል ብለዋል። የካናዳው ጠቅላይ ሚኒስትር ከፈረንሳይና ከመላው አውሮፓ ጋር ወዳጅነትን መፍጠር የፈለጉት ፕሬዚዳንት ትራምፕ በካናዳ ሸቀጦች ላይ ጠንከር ያለ ታሪፍን መጣላቸውን ተከትሎ ነው። ከቀናት በፊት ካርኒ ትራምፕ ካናዳውያንና ንግዶቻቸውን እያጠቁ ነው፣ ይህ እንዲሳካ አላደርግም ብለው ነበር። እኛም በአሜሪካ ምርቶች ላይ ታሪፍን እንጥላለን፣ ይህም ይጸናል ብለዋል። ካናዳ ከቅርብ ጊዜ ወዲህ የነዋሪዎቿ ጥያቄ በርትቶባት ኑሮ በሀገሪቱ ተወዶ የመኖሪያ ቤቶችም ማግኘት አስቸጋሪ ሆኗል። ይህንንም ተከትሎ በሀገሪቱ አለመረጋጋት ሰፍኗል። ምንም እንኳን ባልተረጋጋ ሁኔታዎች ውስጥ ብትሆንም ካናዳ አሜሪካ ጋር የገባችበት ውጥረት እያደገ በመምጣቱ የበቀል ያለችውን ታሪፍ በአሜሪካ ምርቶች ላይ ጥላለች። ትራምፕ 51ኛ ግዛት የማድረግ ምኞታቸው ከንቱ ነው ያሉት ማርክ ካርኒ ይህንን ፈጽሞ ሊሆን የማይችል ነው ሲሉ እንደተኳቸው ትሩዶ አቋማቸውን አሳይተዋል። በፈረንሳይና በእንግሊዝ በአሜሪካ የታሪፍ ውሳኔ ላይ ምንም ነገር ያላሉት የፈረንሳዩ መሪ ማክሮን የዋጋ ግሽበት የሚፈጥር ሊሆን እንደሚችል ብቻ ተናግረዋል። የዓለም አሁናዊ ሁኔታ አጋሮቻችን ጋር የምንጠነክርበት፣ አንድ ላይ ስንሆን የምናሸንፍበት ነው፣ የጋራ ጥቅሞቻችንን የምናረጋግጥበትና ልዕልናችንንም የምናስከብርበት አንድ መሆን ነው ብቻ ነው ያሉት። የአልጀዚራ ዘጋቢ ናታቻ በትለር ካርኒ ወደ ፈረንሳይና ወደ እንግሊዝ ያደረጉት ጉዞ ትልቅ መልእክትን አዝሏል ነው ያለው። ምንም እንኳን የካናዳ መሪዎች በተሾሙ ማግስት ዋሽንግተንን የመጎብኘት ልምድ ባይኖራቸውም ይህ ካርኒ በሁለቱ ሀገራት ያደረጉት ጉብኝት ለየት ያለ ትርጉም የሚሰጠው ነው ብሏል። ሁለቱ መሪዎች ማክሮንና ካርኒ የንግግራቸው ሌላኛው ገጽ ዩክሬን ነበረች። ማክሮን እኛ የዩክሬን ደጋፊ የሆን ሰላማዊ ኃይሎች ነን፣ ኬቭ ችግሯ እንዲፈታ አሁንም ጥረታችን ይቀጥላል ብለዋል። ካርኒ በእንግሊዝም በማቅናት ከኬር ስታርመር ጋር መክረዋል። በዚህም ከኢማኑኤል ማክሮን ጋር ያደረጉት አይነት በአሜሪካ የተጣለባቸውን የንግድ ታሪፍ ለመቋቋምና በሩሲያ ዩክሬን ጦርነት ላይ ስለመምከራቸው ነው የተገለጸው። ካርኒ በሁለቱ የአውሮፓ ሀገራት ካደረጉት ጉዞ በኋላ ዋሽንግተን ያመሩ ይሆን የሚለው ጥያቄ መልስ አላገኘም። ሆኖም ከትራምፕ ጋር ከመነጋገር አንመለስም፣ በራችን ዝግ አይሆንም የአዲሱ ጠቅላይ ሚኒስትር ማርክ ካርኒ አጭር ምላሽ ነው።